እባክህን ይሶ ጥለኸኝ አትሂድ እባክህን። እኔ የሚያረኩት ነገር እኮ ይሄን ያህል እኮ የሚገባ አይደለም። እባክህን ይሁን በቃ ችግር የለውም ይቅር በለኝ እባክህን ጥለኸኝ አትሂድ። ይኸውልሽ ማኪያ ካንቺ ጋር ጭቅጭቅ አስጠልቶኛል። ቆይ እሺ አንዴ ስማኝ በማርያም ቆይ ለምንድን ነው እሱን አሰማኝ እባክህን አንዴ ስማኝ። አስጠልቶኛል እንዴ ህፃናት ትጫወችብኝ እኔ እንዴ መች ህፃን ተጫወትኩ? ለምንድን ነው እንደዚህ የምታረገኝ? ይረገም እግሬ አልፎ የሄደበት ይረገም ጎኔ ሄዶ የተኛበት ይረገም ጥርሴ ሄዶ የበላበት። ሰላም ሰላም ሰላማችሁ ይብዛልኝ የኔ ውድ እንቁ ቤተሰቦቼ፣ ሀገር ውስጥም ያላችሁ ከሀገር ውጭም ያላችሁ ሰላማችሁ ብዝት ብዝት ዝት ይበልልኝ እላለሁ። እንደምናችሁ? እኔ ደህና ነኝ። ሰሞኑን ጠፍተን ነበር። አይኖ ወደ 4 ቀን ይሆነናል ቪዲዮ ፖስት ካደረግን እና መጨረሻ ጊዜ ፖስት ያደረግነው በዚህ ቻናል ለመጨረሻ ጊዜ ፖስት ያደረግነው ቪዲዮ አይታችሁታል ብዬ አስባለሁ። ዱዱን አስከፍቻታለሁ ብዬ ይቅርታ ልጠይቃት ሲሄድ የይቅርታ ምላሽ እህቷ አላውቀትም ነበር። በእርግጥ እህቷ ትሁን ጓደኛዋ ትሁን አላወኩም ነበርና ውሃ ደፍታ ፈረች ምናምን ነገርና እስከዛሬ ድረስ ዝም ስትለኝ ዱዱ የምራ ኩርፋኛለች ምናምን በቃ እኔም ደግሞ በቃ አስደብራኛለች ብዬ ብዙም አላወራሁትም። የዛን ቀን በቃ ትንሽ ተናድጄባት ስለነበር መልሼ ሙላ እንትን አላልኳትምና አልጻፍኩላትም፣ ቴክስትም አልደወልኩላትም እና እንደ አጋጣሚ እኔ ሌላ ቪዲዮ ልቀርጽ ነበር ዛሬ። ግን እሷ ደውለችልኝና ምን ብትለኝ ጥሩ ነው ይቅርታ ስትለኝ እኔ ደግሞ የሆነ ተንኮለኛ ነኝ በጣም ይቅርታ በቃ ለምን ወደ ዩቲዩብ አልቀይረው እንደዛ በውሃ አጨማልቃኝ እኔ ዝም ብላ ይቅርታ መታ ዝም ብላ ደውላ ይቅርታ ፈገግታ ምናምን ስላለችኝ ይቅርታ አላደርግላትም። ዛሬ ምንድነው ያሰብኩት መሰላችሁ? ኮስተር ብለናል እንግዲህ እንደምታዩን ፋ ብለናል ምናምን አውቀን ያው ኮስተር ብለን እንመጣለን። ቀጥሬያታለሁ እና ምንድነው የምላት መሰላችሁ? ችግር የለም ይቅርታው ልቀበል እችላለሁ፣ እንደዛ አዋርደሽኛል፣ እንደዛ ሲደፋብኝ ውሃ ሲደፋብኝ ቆመሽ ስታይ ነበር። ስለዚህ ከዚህ በኋላ መቀንጠል ምንችል አይመስለኝም። እኔ መኩሳተር አልችልም፣ በእርግጥ ግን ሞክራለሁኝ እና ከዚህ በኋላ መቀጠል አንችልም፣ ሶሪ ምንም ማድረግ አልችልም ምናምን በቃ እና ደግሞ ከሌላ ሴት ጋር ህይወት ጀምሬያለሁ ምናምን ላይክ ቪዲዮ መስራት ጀምሬያለሁ ምናምን ብዬ እንትን ማለት ሞክራለሁ፣ ለማስከፋት ሞክራለሁ ማለት ነው። በጣም በቃ ከዛ በኋላ ላይክ ግን ከዛሬ በኋላ እንደዚህ በቃ አው በጣም ብዙ ቦታ ደግሞ እንትና ዩቲዩብ ጋር ገባችሁ፣ ከሌላ ዩቲዩብ ጋር ገባችሁ፣ ከሌላ ዩቲዩብ ጋር ገባችሁ። ሁሉም ዩቲዩበሮች ለምን እንደሆነ አላውቅም ሁሉም የተጣሉ ነውና እኛ ቤት ደግሞ ይሄ መሆን የለበትም። የፈገግታ ቤት ጥል ሳይሆን ፈገግታ ነው መኖር የለበትና ዛሬ ዘና እያላችሁ ፈታ እያላችሁ እስከ መጨረሻው ድረስ ይህን ቪዲዮ ላይክ በማድረግ ሰብስክራይብ ያላደረጋችሁ ቤተሰቦች ደግሞ ሰብስክራይብ በማድረግ ይህን ፈታ ዘና ያለ የዩቲዩብ ቻናል መቀላቀል ይችላሉ ማለት ነው። እስቲ እንጠብቃታለን። እስከዛ ግን እንትን ነው በጣም ዝናብ ነውና ሻይ ምናምን እየጠጣን እንጠብቃታለን። እስከዛ እንደምን አድረሻ አንቻለኩ አማላይ ጠፋልሽ ሀገር በመንደሩ የማብሰልሰል ሚስጢር የሀሳብ ሹክሹክታ መወያየት ሆኗል ገጥሞ ከትዝታ መወያየት ሆኗል ገጥሞ ከትዝታ። ቶሎ ወጣ ብለሽኝ እኔን በዝናብ ታስደበድብኛለሽ። ደህና ነሽ? ምን ነበር? እኔ እንግዲህ ዛሬ ቀጠርኩት መጀመሪያ ቪዲዮ እየቀረስኩኝ ነውና ቤተሰቦችን ሰላም ብያቸው። ሰላም እንዴት ናችሁ? ደህና ናችሁ ወይ? ደህና ነኝ። አረብኛሽን የለመዱት? እሺ እህሌን ፊኮን ኪፍኮን አናክቲርሚ በቃ እንግዲህ እሺ እኛም ዛሬ ቁም ምስልህ በቃ ልብ ብለን እንድሰማ ይፈልጋሉ። ቪዲዮን አይቻለሁ ነው ሲስተር ያደረገችው ነገር ለተሻለ ሷልሽ? አዎ ሲስተር በጣም ተናዳብክ ነበር። ስርዓተ ቢስ እህት ነው ያለሽ። በዚህ አጋጣሚ በጣም እንዲያትፈልግ ቆይ ስማኝ ነው ጀምረ አስጨርሰኝ። ቆይ አስጨርሰኝ ይልክ እንዴት መሰለህ ሲስተር በጣም ተናዳ ስለነበር ነው እንደዛ ያደረገ። የፈለገ የሰው ልጅ ቢናደድ
ውሃ ሰው ላይ አይደፋም። አውቃለሁ እኔ እውነት በጣም በሷም ስም እኔም በኔም ስም ብቻ ቤተሰቦችንም አንተንም ይቅርታ ማለት እፈልጋለሁ። ልክ አይደለም የሰራችው አውቃለሁ፣ ግን በቃ ይቅርታ እንድታደርግልን እፈልጋለሁ። ልክ አይደለም ያደረገችው። ውሃ ላይ አይደፋም። ግን የሁሉ ጊዜ የት ነሽ ማለት አሁን ቪዲዮ ፖስት ከተደረገ ኦልሞስት 4 ቀን ሆኖታል። 4 ቀን 3 ቀን ሆኖታል። የሁሉ ጊዜ ቪዲዮን አይተሽ መደወል ትችይ ነበር። ደግሞ እርግጠኛ ሆኜ እስካሁን ምንድነው እርግጠኛ የሆንኩት መሰለሽ? ያን ቪዲዮ የለቀኩት ላይክ ይቅርታ ልልሽ እንደመጣው ለነግርሽ ነው። ግን አንቺ ያ ነገር ሲከሰት በመስኮት እያየሽኝ እንደነበር ገስ አድርጌያለሁ። ገባሽ? ወይ ኧረ በስመ አብ ጭራሽ ጭራሽ ኧረ አውቄ አይደለም በጣም ተከፍቼብሻለሁ። እኔ ጭራሽ ቤት አልነበርኩኝ። ቤት ናት ብላኛለች። ቤት ናት ተኝታለች ብላኛለች። ወይ ስለ እሷ እንትን ለማለት ብላ እንጂ ቤት አልነበርኩኝ። የብቻ ሳልሆን በጣም ብዙ ዩቲዩብ ቤተሰቦችም በጣም ብዙ ሰው አይጠብቀውም ካንቺና እንደዛ ማስደረግሽ። እኔ እኮ በርግጥና ልጅ ነበር። ችግር የለም ነው። ያኔ ያለፈ ጉዳይ ነውና ችግር የለም። ይሄኛውን እኔ ከይቅርታ የሚበልጥ ነገር አለ? ይቅርታ እያልኩ እኮ ነው ያለሁት። አይቀደምም ስትደውይልኝ ጊዜ ይቅርታ ስትይ ላይ እኔ ብቻ ሳይሆን በጣም ብዙ ሰው የተከፋብሽም ሰው ስላለ እነሱንም ጭምር እንድትይና ይቅርታ አድርጉልኝ። እሷም አጥፍታለች፣ በሷም ስም ይቅርታ አድርጉልኝ። ግን አንድ ጥያቄ አለ። ላይክ ባለፈው እኔ ሰላም ጆሲ ምናምን ሆነን ፕራንክ ሰላም አይደል? ከዛ እዚህ መጥቼ ያው እዚሁ ነው የተገናኘነው። ፕራንክ እንደሆነ አስረዳሁሽ። ሜቢ አለመግባባት ሊሆን ይችላል። ብዙም አልተረዳሽኝም፣ ሄድሽ አይደለ? ከዛ በኋላ ከዳቤኪ ጋር ምናምን ከዚህ በኋላ ከሱ ጋር ነው የምንሰራው ምናምን አልሽ። እድሜ ለቤተሰቦቼ ኑሩልኝ፣ እናንተ ክበሩልኝ፣ ነገሩኝ። ሚኒስትሬሽን ተንኮል ሊሰሩብኝ እንደሆነ ነገሩኝ። እና ያን ተንኮላቸውን አውቄ እኔ ደብል ፕራንክ አረኳቸው እነሱ። እና ግን የተጠቀምኳቸው ቃላቶች በእርግጥ ልክ አልነበሩ፣ አስከፍቼሽ ነበር። ግን ፕራንክ እንደሆነ ታውቂያለሽ፣ ዩቲዩብ እንደዚህ ነው የሚሰራው አይደለ? ፕራንክ እንደሆነ ነግሬሽ አልተቀበልሽኝም። በጣም አክሮፌሽኝ ነበር ሄድሽውና ያን ማክሮፌሽን ይቅርታ ለመጠየቅ ቤትሽ ስመጣ በእህትሽ ጓደኛሽ እኔ ስለሷ አልነገርሽኝም እስካሁን ድረስ። አዎ አልነገርኩም። ግን እሷ ልጅ ነች ትንሽና ታምናለች እና ቃስ ተሰርታለች። ግን በቃ በሷም ስም ይቅርታ እያልኩ ነው ያለሁት። ይቅርታ ልታረግልኝ? አይ ኖ እንደዛ አይደለም፣ ችግር የለውም። እና ማለት ይቅርታ ነው ይቀበላል። እኔ ይቅርታ ሰው ነኝ ሲጀመር፣ ይቅርታውን አደርግልሻለሁ። ግን አንድ ነገር ልነግርሽ እፈልጋለሁ በዚሁ ባሽ ያለሽ ይቅርታ ችግር የለውም። ዩቲዩብ ነው ይሄ ቻናሉ አለ አይደል? ትንሹ እኔ ትልቁ ቻናል አለኝ ይበቃኛል። እሱን መጠቀም ትችያለሽ፣ ችግር የለውም። መስራት ትችያለሽ። ከፈለሹ ሰው ጋር ሆነሽ ቪዲዮ መስራት ትችያለሽ። ግን እኔና አንቺ እንደ በፊቱ ለምን እንዴ ይቅርታ አልኩ አይደል እንዴ? አንሰም በዛም እኮ ትንሽም ጊዜ ቢሆን በጥሩም በደጉም አብረን ነበርና እንዴ ነው እንደዚህ እኔ ይቅርታ ብዬ ያለው ለዚህ ነገር ብለን ከዚህ በኋላ እንገናኝ ምናምን ብቻሽን ስሪ ሰጂያንን ምናምን ነገር ለምን ትለኛለህ? ምን መሰለሽ አሁን ሀፕን ያደረገው በዚህ 3 ቀን 4 ቀን ውስጥ በጣም ብዙ ነገር ይለወጣል። ምን ቪዲዮ ፖስት እንዳረኩኝ ላይክ አንቺ ቻናል ነው ይደርስሻል፣ ቴክስቶች ይመጣልሻል ምናምን ታያለሽ እና ሪፕላይ ማድረግ ታደርጊያለሽ። ገባሽ ብዬ ነው ለዛ ነው አንቺ ቻናል ላይ ከፈኩት እና ያ ቪዲዮ ሲፖስት ኦልሞስት ታየዋለች እና አይታው አውቃ ዝም ብላለች ብዬ ስላሰብኩኝ ከዚህ በኋላ አንቺንም ግን በአንድ ሰው ምክንያት እኔም ስራዬ ወደ ኋላ መቅረት ስለሌለበት ከሌላ ሰው ጋር ቪዲዮ መስራት ጀምሬያለሁ ማለት ነው። ስለዚህ አንቺ ችግር የለም ከተመቸሽ ሰው ጋር ሆነሽ ቪዲዮ መስራት ትችያለሽ፣ ችግር የለም። ግን እንደማንተዋወቅ ሰዎች ነው ከዚህ ጋር በኋላ ምን ሆነው ምን ማለት ነው? አሁን ካሁኑ አለች ጋር እንዴ ይቅርታ አድርጌልሻለሁ አላልከኝም እንዴ? እኮ ይቅርታ እኮ አደረኩልሽ። እና ይቅርታ ካረክልኝ ለምንድን ነው እንደዚህ አይነት ነገር እንትን የምትለኝ? ልጅ ላስረዳሽ አንዴ። ይኸውልሽ አሁን ደግሞ የኔ እኮ ተረዳሁክ እኮ በቃ አሁን ከሌላ ሰው ጋር ጀምሬያለሁ ምናምን ይቅርታ አድርጌልሻለሁ ከዚህ በኋላ ምናምን ከሌላ ሰው ጋር ደግሞ ካንቺ ጋር እንድሰራ አትፈልግም። ማናት እሷ ስትጀመራው መታ እንዲህ የምትለው ነው ያለውኛ እንዴ ከድሮ ጀምሮ አብረክ እየሰራለሁ እንዴ ይቅርታ አልኩ በቃ ይቅርታ ካረክልኝ ደግሞ እንደዚህ ማለት የለብንም። ብዙ ነገሮች ይፈጠራሉ በዚህ በጣም ባጭር ጊዜ ውስጥ በጣም ብዙ ማጠበቂያቸው ነገሮች ሊፈጠሩ ይችላሉ። ምንድነው ሊፈጠሩ እና የሁሉ ጊዜ ያቆየሽ ምክንያቱ ነው የሁሉ ነገር እንዲፈጠር ያደረገው። ገባሽ? በጣም ብዙ ነገር አስቤያለሁ እኔ። እባክህ እንደዚህ አትበል
እንዴ በጣም ብዙ ነገር አስቤ ኧረ ነበር እባክህን ከአንቺ ተው ጋር። ተው በጣም ተው ብዙ እንጂ። ፊቸሮች ምናምን ግን እና አሁን እሱን እኮ ምንም የሚያስቆም ነገር የለም። እኔ ካሁን በኋላ ምንም አይነት ጥፋት አላጠፋም። በቃ ይሄን ብቻ ለፈኝ በቃ በእናትህ እና ይኸውልሽ ማኪያ ምን መሰለሽ አልችልም። ለምን በእናትህ ነው ታረጋ። ለዚህ ቻናል እኔ ለመጨረሻ ጊዜ ነው ነገር አላረኩም። ስለዚህ ሲስተር ነች አይደል? በቃ እሷ ደግሞ ልጅ ስለነበረች ነው። ተረዳት። በሷ ስም እኔ ይቅርታ እየጠየቅኩ ነው ያለው። ውድና የተከበራችሁ የኔ ልዩ ቤተሰቦች በዚህ ቻናል ለመጨረሻ ጊዜ ነው ማለት ነው የምታዩኝ እኔ ከዚህ በኋላ። አረ ለምን እንደ እነሱ ራሱ እንድትሄድ እኮ አይፈልጉም። አንዴ ላውራ ለምን አሁን የምታወራው ነገር እኮ እነሱን ደስ አይላቸውም። አዎ ላይ እኔም ደግሞ አሁን እንድንላይ የሚፈልጉ ይመስላል። አብረን እንድንሆን ደግሞ ማትፈልግ ሰው አለች። ለዛ ከሷ ጋር ደግሞ መቀጠል አለብኝ። ለምን እሷ ገና አንድ ነገር በተፈጠረ ቁጥር ስምደነፊ የሆነ አረ እኔ በቃ አሁን አንድ አይደል እንዴ ምን አድርጌ አውቃለሁኝ? ይሄን ይቅር ብለኝ ልታልፍ አትችልም? እየለመንኩ አይደል እንዴ? ትንሽ እንኳን አላሳዝንም? ስለዚህ ይኸውልሽ ከዚህ በኋላ እዚህ ቻናል ላይ ለመጨረሻ ጊዜ ነው የምታዩ ማለት ነው። ውድና የተከበራችሁ እንቁ የኔ ቤተሰቦች እስካሁን ድረስ ስላበረታታችሁን አለሁልህ ከጎን ስላላችሁኝ በጣም አድርጌ አመሰግናለሁ። በእኔ በትልቁ ቻናል ነው የምንገናኘው ከዚህ በኋላ ማለት ነው። ዱዱ መልካም ጊዜ ይሆንልሽ። ምን ማለት ነው እንደዚህ የምትለው? እኔ አሁን እንዴት ነው የምሰራው ብቻዬ? ቆይ እንጂ አናግረኝ። ወዴት ነው የምትሄደው? ስራ አለ። የምን ስራ ነው? ቆይ ከኔ ጋር መስጨረስ ከተቀመጥ እንጂ ሰው ያየንም ስለሆነ እዚህ ጋር ሰው ምናምን ትላለህ እንዴ? ቁጭ በል እስኪ። ቆይ መጀመሪያ እናውራ። እሺ ካሳዘንኩ ለምን እንትና ይቅርታ አታደርግልኝም? ይቅርታ አድርጌልሻለሁ። ስለዚህ አሁን በቃ ይኸው ይሄን የመሰለ ዩቲዩብ ቻናል ቤተሰቦች አሉሽ። አልፈልግም። እኔ ብቻዬን እንዴት ነው የምሰራው ያላንተ? አሪፍ ሰዎች ከኔ የተሻሉ በጣም ብዙ ሰዎች አሉ። እኔ ካንተ የተሻለ ሰው አልፈልግም። በቃ በጣም ይቅርታ ልቀቂኝ። በእናትህ አትሄድ። ቆንጆ ጠብቀኝ። ወዴት ነው የምትሄደው? ቆንጆ አውራኝ እንዴ። እኔ ቆንጆ ይቅርታ አድርጌልሻለሁ። ከምር ነው ፕራንክ እያደረግሽ ነበር። ረፊቷና ናና ካሜራማን ናሽ ናቅረጽልኝ። ተው እንጂ ኧረ አንተ ተው። አይኗን ቅረጽልኝ። ወይኔ አንተ ስታለቅስ አልቻልኩም። በጣም ምስክሬ ነው ያልቻልኩም። ቅድም አሳዘነችኝ። ግን በቃ እንደዚህ ሲሆን በቃ ሞር አሪፍ ነው የኔ ቆንጆ። ፕራንክ ሆነ አንተ መስማው እንዴ እንደተጨነኩ እውነት አይ የምሬ ነው። በጣም ተከፍቼብሽ ነበረ። ግን በዚህ አሁን እንዲህ ብትቀነጣጠሽብኝ ኖሮ የምር እንደባለፈው ብትሆኚ በቃ ቻው ብትቀነጣጠር ባለፈው ምን ያክል እንዳስከፋችኝ አይታችሁ እና እንደዛ ብትቀነጣጠሽብኝ ኖሮ አንድ እነሱም ተቀይመውሽ አሁን እኔ እነሱን ይቅርታ ጠይቂልኝ መጀመሪያ። ሌላ ችግር የለውም። እነሱ እኔ ላይ ውሃ ማስደፋትሽን በጣም አይተው ተቆጥተውሻል። አንቺ ባትሆኚም በእርግጥ እህቷ ነበረች። እኔም ትንሽ ለጊዜው ነበር የተከፋሁት። ያን ቪዲዮ ሲጀመር መልቀቅ አልነበረብኝም፣ ስምሽን ያጠፋሁት። ስለዚህ ይቅርታ ባያቸው መጀመሪያ። እንግዲህ ቤተሰቦቼ እሺ እምባሽን ጠረቂ መጀመሪያ። እኔ ቆንጆ አይዞሽ ነሽ ተይካቻለሁ። ውድ ቤተሰቦቼ ውድ ቤተሰቦቼ እንግዲህ እህቴ ያደረገችው ነገር አይታችሁ እናንተም በጣም ብዙ ነገር ብላችሁኛል። ያው አጥፍታለች በሷ ስም፣ እኔም አጥፍቻለሁ በሷ ስምም በእኔ ስምም። እሱንም እናንተንም ይቅርታ እንድታደርጉልኝ ከልብ ከልብ ለምናችኋለሁ። አመሰግናችኋለሁ። ከልብ ከልብ ወዳችኋለሁ። አይ ይቅርታ አድርጉልኝ መጀመሪያ። አሁንም አታልቅሽ እና ወዳችኋለሁ። ያው እንደምወዳቸው ያውቃሉ። በጣም ነው የምወዳችሁ። እውነት መስሎኝ በጣም ነበረ የተከፋሁት፣ እንደዚህ በእንባ እስከምጠመቅ ድረስ ማለት ነው። እንኳንም ፕራንክ ሆነ ደስ ብሎኛል። ፕራንክ ስለሆነ
እንግዲህ ደግሞ ከዚህ በኋላ ፕራንክ እንዳታረግኝ። በቃ ይበቃል ፕራንክ ከዚህ በኋላ እንጂ እንዳለ ፕራንክ ጭቅጭቅ። ማን ያስጀመረው? እኔ ጀመርኩ። ቢሆንም በቃ ከዚህ በኋላ ያዝናናዋት ነበር። አለምሽን እያሳየሁሽ ነበር ራስሽ ውሸታ። በቃ ካሁን በኋላ እንዳታረገኝ እንዴ! እንደዚህ አታሳዝነኝ። እኔንም እንበይን አታባክን ዝም ብለህ እንዴ! ግን እንዴት ነው ዛሬ ጸባይሽ ተቀይሯል? ምን ነው ጸባይሽ ተቀይሯል? ምስኪን ሆንክ። አዎ እንዴ! እኔ አሁን እንዴት ተሳረግሽ ላይክ በቃ ቻው ምናምን ስለሽ እንዴ አንተ ስታስበው ቻው ምልክ ነው እንዴ የሚመስለው? ባለፈው በጣም አናድሽኝ ነበር። ያው እኔ እኮ እንደዛ አስቤ አልነበር። ለፕራንክ ነው። አዎ እንዴ እኔማ እንዴት አንተ ላይ እንደዚህ ያደርጋለሁ? እንግዲህ ቤተሰቦቻችን ማለቴ ጥሩ ነገር ያሳይሻል። እንግዲህ ቤተሰቦቻችን ስለተመለከታችሁን በጣም አድርገን እናመሰግናለን። ነው ለመዝጋት ቸኮልሽ ወረኛ። ውድና የተከበራችሁ እንቁ ማር ቸኮሌት የሆናችሁ የኛ ቤተሰቦች ዛሬ በአሪፍ ቪዲዮ እንደተመለሰን አልጠራጠርም። የድሮ ሳቋን ለመመለስ እንግዲህ ሞክራለሁ። ይሄንን በኋላ ሳቋ ራሱ እቺ እኮ ሲጄ ሴቷ ፈገግታ ነው መሆን ያለባት። እንደውም እንትን ፈገግታቱ ምንድነው? ደስታ ቱብ ነው ብለኝ አንቺን ደስታ እኔም ፈገግቲ ሲሆን እንዴ ቆይ እነሱ ይምረጡ። ቆይ ይኸውላችሁ ኦዲየንስ እንትን በሉ ቤተሰቦቼ ኮሜንት ላይ ጻፉ። ዱዱ ይሁን ይሻላል ወይስ ደግሞ ፈገግቲቲ ይሁን ወይስ ደግሞ ደስታ ቲቪ ይሁን ወይስ ራሱ ይሁን? የመጀመሪያ እኮ እያስመረጥኳቸው እኮ ነው። አይ ራሳቸው። ስለዚህ ከሶስቱ ምረጡና ኮሜንት ላይ ነገሩን ብዛት ኮሜንት የተደረገውን አይተን አሪፍ እናደርገዋለን ብዬ አስባለሁ። እና ውድ ውድ የኛ እንቁ ቤተሰቦቻችን ቀጣይ በአሪፍ ቪዲዮ ሰርፕራይዝ አለች። በዚህ እኔማ ድሮ ነበር ያሰብኩት። ምንድነው? አይነገርም። ቀጣይ ነገ ከነገ ወዲያ አሪፍ ቦታ ወስድሻለሁ። ማትጠብቂው ከኔ ማትገምጪው ቦታ ወስድሻለሁ። ለሷ ብቻ ሳይሆን ለእናንተም ጭምር ነው ሰርፕራይዝ ገባች። ለእናንተም ጭምር ነው። እኔ እንዴ ፈገግታ እንደዚህ አይነት ሰው ነው እንዴ እስክትሉ ድረስ ነው ማደርጋችሁ። ወዳችኋለሁ። እንወዳችኋለን። መልካም ቀን፣ መልካም ምሽት። ሰላማችሁ ብዝት ይበልልኝ። ቻው ባይ